17 ዓመት በፊት እና የመሰከረልኝ ነበር ለስራ እሱ ጋር ሲሄድ አላሙ። ስለዚህ የሆነ ጊዜ ላይ ደግሞ ተገናኘን በጌታ ሆኜ አንድ ቻት አይደለም ግን አንዳንዴ እንገናኛለን ማመልክበት ቸርች መጥቶ ሲያገለግል ግን እኔ የተጠቀምኩት ጌታ በሱ የጎበኙ ወይም የፈወሰኝ ሱቅ ውስጥ ነው። በጣም ያሳጠራለሁ። እኔ መርካቶ ነው የሄድኩት። ሰላም ብለዋለሁ። ጓደኛዬ ነው፣ በጣም ቤስት ጓደኛዬ ማለት ነው። ስለዚህ መንፈሳዊ አባቴ ነው እና ሱቅ ጎራልኩኝ። በጣም እታመም ነበረ። ቀን ኖርማል ነኝ እንደዚህ፣ ማታ ማታ ለ2 ሰዓት እና ከዛ በላይ ከባድ ሰዓት ነው የሚያመኝ። ሕክምና ቤት እንዳለኝ ቀን ኖርማል ነኝ፣ ምንም በሽታ የለም። ሰዎች ደግሞ እንደዚህ አይነት በሽታ እኮ ምንም መድኃኒት የለውም ይሉኛል እና በቃ እረሳዋለሁ። ቀን ማታ ሲያመኝ ልጆቼ ባለቤቴ በቃ አይተኙ ለ2 ሰዓት 8 ሰዓት ከነቃው እስከ 10 ሰዓት ማለት ነው። ከባድ ሰዓት፣ ከባድ ልነግራችሁ አልችልም። እና ጎራ አልኩኝ። ምን እንዳልኩ ማለት ነው። ቁጭ አልኩኝ። ያን ጊዜ ብዙ ታገለግል ነበር ሱቅ ውስጥ 2 ዓመት አይሞላውም፣ ዓመት ከምናምን ነው። ከዛ ጸለይልኝ እና ውሃ ሰጠኝ። ፈራው ማስመለስ፣ እኔ በጣም አፈርኩኝ። ከዛ እንደምን ጨከርኩኝ። አሜን ብዬ ገባሁ። በደንብ ጸለይልኝ። ምን እንደሆንኩ ማለት ነው። ቤት ገባሁ። ሌሊቱን ሙሉ ከውስጤ ወጣው ልነግራችሁ አልችልም። በጣም የሚያስጠላ ነገር አይቼው አላውቅም። በቃ ምንድን ነው ሲለኝ ባለቤቴ በቃ ተፈወስኩኝ። እንዲህ በጣም ገርሞት እንግዲህ በነፃ እግዚአብሔር በእሱ ተጠቅሞ ፈወሰኝ። ፈውስ የልጆች እንጀራ ነው የሚጻፍ ቅዱሳን። ስለዚህ እግዚአብሔር